በቀን አንድ እንቁላል መመገብ በሰውነታችን ላይ የሚያመጣውን 7 አስገራሚ ለውጦች እናያለን። ሰላም ጤና ይስጥልኝ። እንኳን ወደ ጤና ዞን በደህና መጣችሁ። በየቀን አንድ የተቀቀለ እንቁላል ብንመገብ በሰውነታችን ላይ ምን ሊፈጠር እንደሚችል ያውቃሉ? ብዙ ጊዜ ስለ እንቁላል የተለያዩና የሚያጋጩ መረጃዎችን እንሰማለን። አንዳንዶች ኮሌስትሮል አለው ሲሉ፣ ሌሎች ደግሞ ፍጹም ጠቃሚ ምግብ እንደሆነ ይናገራሉ። እውነታው ግን ምንድን ነው? እንቁላል ተፈጥሮ የሰጠችን እጅግ በጣም ርካሽ፣ በቀላሉ የሚገኝና በውስጡ በጣም ወሳኝ ንጥረ ነገሮችን የያዘ ድንቅ ምግብ ነው። በዚህ ቪዲዮ ሳይንሳዊ ጥናቶችን መሰረት በማድረግ እንቁላልን በየቀኑ መመገብ የሚያስገኘውን 7 ዋና ዋና የጤና ጥቅሞችን እና ልናደርጋቸው የሚገቡ ጥንቃቄዎችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛ፣ ለአንጎልና ለትውስታ ጥንካሬ። እንቁላል በውስጡ ኮሊን የተባለ እጅግ በጣም ብርቅና ጠቃሚ ንጥረ ነገርን ይዟል። ይህ ንጥረ ነገር ለአእምሯችን ሴሎች ግንባታና መልእክት ለሚያስተላልፉ የነርቭ ክፍሎች እጅግ አስፈላጊ ነው። አዘውትረን እንቁላልን ስንመገብ የማስታወስ ችሎታችን ይጨምራል፣ የትኩረት ብቃታችንን ይሻሻላል፣ እንዲሁም በእድሜ መግፋት የሚመጣውን የአእምሮ መርሳት በሽታ የመከላከል አቅማችን ከፍተኛ ይሆናል። ሁለተኛ፣ ለአይን ጤንነትና ጥራት። እንቁላል አስኳል ውስጥ ሉቲን እና ዚያግዛንቲን የተባሉ ኃይለኛ ጸረ ኦክሲደንቶች ይገኛሉ። እነዚህ ንጥረ ነገሮች በተለይ ከእድሜ መጨመር ጋር ተያይዞ የሚመጣ የአይን እይታ መቀነስ እና የአይን ሞራ በሽታን በከፍተኛ ደረጃ ይከላከላሉ። በተጨማሪም ከስልክና ከኮምፒውተር የሚወጡ ጎጂ ብርሃን በመከላከል የአይን ጤንነትን ይጠብቃሉ። ሶስተኛ፣ ከፍተኛና ጥራት ያለው ፕሮቲን አለው። ሰውነታችን ራሱ ሊያመርታቸው የማይችላቸው 9 አስፈላጊ አሚኖ አሲዶች አሉ። እንቁላል ደግሞ እነዚህን 9 አሚኖ አሲዶች በተሟላ ሁኔታ የያዘ ድንቅ የፕሮቲን ምንጭ ነው። ይህ ፕሮቲን የሰውነታችን ጡንቻ ለመገንባት፣ የተጎዱ ሴሎችን ለመጠገንና አጠቃላይ ሰውነት ጥንካሬ ለመጨመር እጅግ ተመራጭ ያደርገዋል። በተለይ የአካል ብቃት እንቅስቃሴ ለሚያደርጉ ሰዎች እንቁላል ተመራጭ ምግብ ነው። አራተኛ፣ ለልብ ጤንነትና ለጥሩ ኮሌስትሮል። ብዙ ሰዎች እንቁላል የኮሌስትሮል መጠን ይጨምራል ብለው ይፈራሉ። ነገር ግን የቅርብ ጊዜ ሕክምና ጥናቶች እንደሚያሳዩት እንቁላል በሰውነት ውስጥ ያለውን ኤችዲኤል ወይም ጥሩን ኮሌስትሮል ነው የሚጨምረው። ይህ ደግሞ የልብ ህመም እና የስትሮክ አደጋን ለመቀነስ ይረዳል። በእንቁላል ውስጥ ያለው ስብ ለሰውነታችን ጠቃሚ የሆነ ስብ ነው። አምስተኛ፣ ክብደት ለመቆጣጠር። ክብደት ለመቀነስ ለምትፈልጉ ሰዎች እንቁላል ፍጹም መፍትሄ ነው። እንቁላል ከፍተኛ የፕሮቲን እና የጤናማ ስብ ይዘት ስላለው ጠዋት በቁርስ ሰዓት ከተመገብን ሆዳችን ለረጅም ሰዓት የራብ ስሜት እንዳይሰማን ያደርጋል። ይህም በየመካከሉ የሚመጣውን የምግብ ፍላጎት በመቀነስ ሳያስፈልግ የምንወስደውን ካሎሪ መጠን እንድንቆጣጠር ይረዳናል። ስድስተኛ፣ ለቆዳና ለፀጉር ውበት። እንቁላል በውስጡ ባዮቲን እና የተለያዩ የቪታሚን ቢ ዝርያዎችን ይዟል። እነዚህ ቪታሚን ፀጉራችንን መነቃቀል ለመከላከል፣ ፀጉርን በፍጥነትና በጤናማ ሁኔታ እንዲያድግ እንዲሁም የቆዳችን የውሃ ይዘት ጠብቆ እንዲቆይ በማድረግ የፊት ቆዳን ውበት ለመጠበቅ ይረዳሉ። ሰባተኛ፣ የበሽታ መከላከል አቅማችን ያሳድጋል። በአንድ ትልቅ እንቁላል ውስጥ የሰውነታችን የበሽታ መከላከል አቅም የሚያጠነክሩ እንደ ሲሊኒየም እና ቪታሚን ዲ ያሉ ንጥረ ነገሮች ውስጥ ይገኛሉ። እነዚህ ንጥረ ነገሮች ሰውነታችን የተለያዩ ቫይረስና የባክቴሪያ ኢንፌክሽኖችን በቀላሉ እንዲዋጋና በሽታ የመከላከል አቅማችን ሁልጊዜ ጠንካራ እንዲሆን ያደርጋሉ። እንቁላል ስንመገብ ማወቅ ያለብን ጥንቃቄዎች። እንቁላል እጅግ ጠቃሚ ቢሆንም ስንመገብ ልናስተውላቸው የሚገቡ ጥቂት ነጥቦች አሉ። አዘገጃጀት። እንቁላልን ስንቀቅል ወይም ስንጠብስ በጣም ከመጠን በላይ ማብሰል ውስጡ ያሉትን ቪታሚኖች ሊቀንስ ይችላል። እንዲሁም ከመጠን በላይ ዘይትና ጨው አለመጠቀም ይመረጣል። ሁለተኛ፣ ጥሬ እንቁላል በመጠጣት ለተለያዩ ባክቴሪያዎች በተለይ ለሳልሞኔላ ሊያጋልጥ ስለሚችል በደንብ የበሰለ ወይም የተቀቀለ እንቁላል መመገብ ይመረጣል። መጠኑ። ለማንኛውም ጤናማ ሰው በቀን 1 እስከ 2 እንቁላል መመገብ ምንም አይነት የጤና ችግር አያመጣም። ነገር ግን የስኳር ወይም የልብ ህመም ያለባቸው ሰዎች ከሐኪሙ ጋር መመካከር ይችላላችሁ። በአጠቃላይ እንቁላል አነስተኛ ዋጋ ያለው ነገር ግን ሰውነታችን እጅግ ግዙፍ ጥቅም የሚሰጥ መተኛ የቪታሚኖች ክምችት ያለው ነው። በቀን 1 እንቁላል መመገብ ጤናውን በመጠበቅ ይችላሉ። የዛሬ መረጃችን ይመስል ነበር። እናንተ እንቁላልን በምን አይነት አዘገጃጀት መመገብ ትወዳላችሁ?
የተቀቀለ ወይስ የተጠበሰ? በኮሜንት መስጫው ላይ ያካፍሉ። ቪዲዮውን ጠቃሚ ሆኖ ካገኙት ላይክ እና ሼር በማድረግ ለሌሎች እንዲደርስ ያደርጉ። አዳዲስ እና ጠቃሚ ጤና መረጃዎች ሁልጊዜ እንዲደርሱ ወደ ጤና ዞን ቻናላችንን ሰብስክራይብ በማድረግ አይርሱ። በቀጣይ ቪዲዮ እስከምንገናኝ ጤናማ የአኗኗር ዘይቤን ይከተሉ። ጤና ይስጥልኝ።